የሰው ልጆችን የሥራ ጫና በእጅጉ አቀለለ እየተባለ ስለሚነገርለት ስለ አርቲፊሻል ኢንተለጀንስ ዓለማችን ላይ አሁን በሰፊው እየተወራና እየተሰራበት ይገኛል። የተለያዩ የአርቲፊሻል ኢንተለጀንስ አይነቶች ሲኖሩ ከነዚህም መካከል በዛሬው ዝግጅታችን ስለ ኤጀንቲክ ኤአይ እናያለን። ይህ ኤጀንቲክ ኤአይ የተሰኘው የአርቲፊሻል ኢንተለጀንስ የሰው ልጅ ሐሳብ ብቻ ካለው ኤአዩ ሁሉንም አድርጎ የሚፈልገውን ስራ መስራት የሚችልበት የአርቲፊሻል ኢንተለጀንስ አይነት ነው። ኤጀንቲክ ኤአይ ሰው የሚያደርገውን ተግባር በራሱ የሚያደርግ የአርቲፊሻል ኢንተለጀንስ አይነት ነው። ኤጀንቲክ ኤአይ በተግባር የሚሰራቸው ነገሮችም የተለያዩ የሥራ አይነቶችን ይሰራል። ሁኔታን መለየት፣ ተጠቃሚው ምን እንደሚፈልግ ወይም ምን መፍጠር እንደፈለገ መረዳት፣ ሁለተኛው ውሳኔ ማስተላለፍ ወይም ውሳኔ መውሰድ፣ በተሰጠው መረጃ ላይ ተመስርቶ እንዴት እንደሚሰራ መወሰን፣ ተግባርን መፈጸም ወይም ደግሞ ለይቶ እርምጃ መውሰድ፣ ለምሳሌ መልእክት መላክ፣ መረጃ መፈለግ እንዲሁም የሰውን ተግባር ማዋቀር ዋና ዋናዎቹ የኤጀንቲክ ኤአይ ስራዎች ናቸው። ለምሳሌ በሁላችንም መዳፍ የምንጠቀመው ቻት ጂፒቲን ብናይ ያለውን የማወቅ ወይም ለተጠየቀው ነገር መልስ የመስጠት ችሎታ በኤጀንቲክ ኤአይ ተደግፎ ስራዎችን ይሰራል። የተንቀሳቃሽ ምስሎችን የሚሰጡ ቦቶችም ይህንኑ ኤጀንቲክ ኤአይ ይጠቀማሉ። በባንክና በንግድ ድርጅቶች ላይ የተጠቃሚ መረጃን መቆጣጠር እንዲሁም ውሳኔ ማስተላለፍም የሚያስችልን ይሄው ኤጀንቲክ ኤአይ የተሰኘው ነው። ኤጀንቲክ ኤአይ በንግድ በትምህርትና በጤናው ዘርፍ የተለያዩ ስራዎችን ይሰራል። በንግድ ዘርፍ በንግዱ ላይ የደንበኞች አገልግሎት፣ የገበያ ትንታኔን ይሰራል። በትምህርት ዘርፍ ከተማሪዎች መምሪያ ወይም የትምህርት ማስተላለፊያ መንገዶች ላይ በሰፊው ስራን እየሰራ እናገኘዋለን። በጤናው ዘርፍ የበሽታ መገምገሚያ፣ የታካሚዎች እንክብካቤ ላይ ኤጀንቲክ ኤአይ ትልቅ ስራ እየሰራ ይገኛል። በአጠቃላይ ኤጀንቲክ ኤአይ የሚባለው ራሱን የሚያውቅ ውሳኔ የሚወስድና ተግባር የሚፈጽም የአርቲፊሻል ኢንተለጀንስ አይነት ነው።